ለምንድን ነው ኪሴ ውስጥ ለማስቀመጥ የፈለግሽው? ገንዘብ ፈልገሽ ነው ወይስ ወረቀቱን ለማስቀመጥ ፈልገሽ ነው ብላ በጥያቄ ስታጣድፋትም ኧረ እትዬ ኧረ እኔ ሌባ አይደለሁም እያለችም ወረቀቱን ከፍታ አየችውና ደነገጠች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ሰላማችሁ ይብዛልኝ። ለቻናሌ አዲስ ከሆናችሁ ላይክና ሼር ሰብስክራይብ አድርጉ። ከአደራ ድራማ ምን ተማራችሁ? ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። አሁን ላይ ቃልዬ እጅግ በጣም ግራ ተጋብታለች። በአንድ በኩል በኃይሉም እያስፈራራት ነው፣ አጣብቅኝ ውስጥ ነው የከተታት። አንዴ በቢላ ያስፈራራታል፣ አንዴ ደግሞ የእህቴ ልጅ ሀሳብ አይግባሽ እንደውም ሁሉንም ሚስጥር እናገራለሁ እያለ እጅግ በጣም እየተንቀጠቀጠች ትገኛለች። እናም ያው ዞሮ ዞሮ እውነት ተደብቆ እንደማይቀር በእርግጠኝነት በተስፋ እንጠብቃለን። በቅርቡ ብሌንና ሰላም እንደሚገናኙ ሁላችንም በተስፋ እየጠበቅንን። እናም ሲቀጥልም ሄለን እጅግ በጣም ተብታለች። ብሌንን በቢላ ልትወጋትም ስትል ቆይ አንቺ ምን አስበሽ ነው? ማነኝ ብለሽ ነው የምታስቢ? በዛ ላይ ሲጋራ እዚህ ክችል ላይ ያጨሽ፣ በዛ ላይ ብሌን ልጄን ልትጎጃት። ቆይ አንቺ ማን ብለሽ ነው የምታስቢ? አንቺ ዱርዬ ብላ ስታፋጣትም ኧረ በፍጹም እንዴ! ኧረ በፍጹም እኔ ምንም ነገር ያሰብኩት ነገር የለም፣ በጭራሽ አልነኳትም። ኧረ ቢላ እኮ እኔ ሽንኩርት ልከትፍ ነው ያነሳሁትኝ። እናም በቃ ብሌንን ላግዛት ብዬ ነው ክችን የመጣሁት። በፍጹም እኔ ክፉ ነገር አላሰብኩም ምናምን ስትል አስመሳይ ውሸታም ነሽ እንዴ! ያላየው መሰለሽ እንዴ የምታስመስል? ዝም በይ ዝጊ አለቻት። ኧረ በፍጹም ሰላም እንዳሰብሽው አይደለም። እኔ ኧረ ብሌን እንደዚህማ አላደርጋትም። ብሌን ምን አደረገች? ምን በድላኝ ነው ደግሞ እኔ በቢላ ሞጋት ስትልም ዱርዬ ነሻ ባህሪሽ መች ይታወቃል አለቻት። ከዛም በኋላ ይኸውልሽ ብዙ ማውራት አልፈልግም፣ ቤቴን ለቀሽ ውጪልኝ፣ ይሄ ሲጋራሽን ይዘሽ ውጪልኝ ስትልም ከዛም በኋላ በጣም ደነገጠች። መጣችና ለባይሉ ተናገረች። ኧረ አንዲት ዱርዬ እኮ ነፍሴ ልታወጣ ነው፣ እባክህን ጎትታ አውጣልኝ፣ እምቢ ብላኛለች። ከዛ ስትልም ቃልዬ ደግሞ ሁሉንም ሚስጥር ለባይሉ ተናገረች። በኃይሉ ሄለን ብዙ ሚስጥር ታውቃለች። እኔ የቀናም እንዳልኳችሁ ምን ብትል ጥሩ ነው ቃልዬ ለአቶ በኃይሉ ሄለን ብዙ ሚስጥር ታውቃለች፣ እባክን ከዚህ ቤት ሰላም ካባረረቻት ሁሉንም እውነታ የሚወጣ ከሆነ እቅዳችን ገደል ይገባል። ስለዚህ በየትኛውም ሲስተም እሷን አንተ ለማስወገድ ጥረት አድርግ። እናንተ ብዙ ዘዴዎችን ታውቃለህ፣ እኔ ግን እንዴት አድርጌ ላርቃት እና ሚስጥሩን አወጣለሁ እያለችኝ እያሰቃየችኝ ነው። ደግሞ ማስረጃ በስልኳም ይዛለች። አሁን ላይ ግራ ገብቶኛል፣ ምን ማድረግ አለብኝ? እባክን መላ ፍጠር ምናምን ትላለች። ነገር ግን በኃይሉ ደግሞ ምንድን ነው ቆይ እየተፈጠረ ያለው አልገባኝም። እንዴትስ ሚስጥር ልታቅ ቻለች? እንዴትስ ልትሰማ ቻለች? እኔ አስጠንቅቄሽ አልነበረ እንዴ? ለምንድን የነገርሻት እንዴ? ቆይ ምን ሆነሻል? ጤነኛ አይደለሽም ሲላትም አይ በኃይሉ እኔ አልነገርኳትም። የነገራት እኮ ሳሚ ነው። ሳሚን ጠይቀው። ሳሚና ሄሉ እኮ በጣም ነው የሚግባቡት፣ በጣም ይግባባሉ። ስለዚህ ከእሱ ሰምታ ይሆናል እንጂ እኔ ምን ብዬ ነው ይህንን ሚስጥር የምናገረው ትላለች። ግን እኮ ሚስጥሩን የተናገረችው ራሷ ናት እና የራሷን ጉድ ወደ ሳሚ ታላክካለች። አይገርምም? የራሷን ጉድ ወደ ሳሚ እያላከከች ነው። ሳሚ ከሰማማ ይገላታል፣ አይምራትም ሲጀመር ማለት ነው። ከዛ በኋላ ኧረ በጭራሽ እኔ አይደለሁም ከሳሚ ሰምታ ነው፣ እኔ ማውቀው ነገር የለም እያለችም ያለውን የሌለውን ትናገራለች። ነገር ግን በቃ በኃይሉ ራሱ ግራን የገባው ቆይ እንዴት እንደዚህ ሊሆን ይችላል? ምን ማለት ነው? አንቺ ካልነገርሻት እንዴት ልታቅ ቻለች? እንዴት ልታቅ? አንቺ ካልነገርሻት እንዴት ነው ነገሩ? አልገባኝም። ስለዚህ ችግሩ አንቺ ጋር ያለው በተደጋጋሚ ሲላትም ኧረ በጭራሽ በኃይሉ እኔ አንተን ዋሻሃለሁ እንዴ? እኔ በጭራሽ እየዋሸሁክ አይደለም። የምነግር ነገር በሙሉ ትክክል ነው። ስለዚህ እኔ አይደለሁም። እና ማን ነው እኮ? እኔ አይደለሁም አልኩ። ስለዚህ ማን ነው እንዴ? በቃ እኮ እንዳልኩ እኮ እራሱ ሳሚ ይሆናል። ሳሚንማ እገለዋለሁ። ሳሚ ከሆነ እደፈዋለሁ ነው ያለው። እኔ እደፈዋለሁ፣ እገለዋለሁ። በቃ አልምረውም። የእውነትም እሱ ከሆነ አልምረውም። ይህንን ሚስጥር እንዳልሽው ሳሚ ከሆነ ቃል እመኝኝ እደፈዋለሁ ነው ያለው። እዚህ ጋር ደግሞ ሳሚ አለመሆኑን ሲደርስበት ቃልን ይደፋታል ማለት ነው። ሲቀጥልም ደግሞ ብሌን ነገሮችን ለማስተካከል እየጣረች ነው። እናም በጣም በቃ ሲጨንቃት የነበረ ይሄን ደብዳቤ እንዴት ልስጣት፣ በምን አይነት መንገድ ለሰላም እንዲደርስ ላድርግ፣ እንዴት አድርጌ በጣም ተጨንቃ ነበረ።
ብቻ ያው በቃ በድብቅም ለማስቀመጥ ብትጥርም አልተሳካላትም። መጨረሻ ላይ ፌስ ቱ ፌስ ተገናኙ፣ ጭራሽ ፊት ለፊት ላይ። በጣም ደንግጣለች፣ ተሳቃለች። ካሁን ካነበበች ምን ትለኛለች ስትልም ነው ድራማው እዛ ላይ ይቀጥላል በሚለው ያለቀው ማለት ነው። ግን ቢሆንም ደግሞ እውነታውን አውቃ እንድትጠነቀቅ ነው። ብሌን በጣም የዋና ቅን ስለሆነች ነው ይሄንንም ነገር ግልጽ ለማድረግ የሞከረችው እንጂ ሌላ ሰው ቢሆን በጭራሽ አይነግራትም። ምክንያቱም እኔ እትዬ የቃል እናት እንዳልሆነች እርግጠኛ ነኝ። ቃልም የትዬ ልጅ እንዳልሆነች እርግጠኛ ነኝ። የሰላም ልጅ አይደለችም። ብትሆን ኑሮ ከአንዴም ሁለቴም የግድያ ሙከራ ባላደረገች ነበረ። በአንደበቷ ደግሞ ስትናገር ሰምቻታለሁ። ስለዚህ ለውርስ ከባህሉ ጋር ተመሳጥራ በጣም ከባድ ችግር እየፈጠረች ስለሆነ እትዬ ቀድማ እንድትነቃና እንድትዘጋጅ መናገር አለብኝ። ካልተናገርኩኝ ፈጣሪም ይቅር አይለኝም። ስለዚህ ነገሮችን አመቻችቼ እንደምንም ደብዳቤ ጽፌ ይህን ደብዳቤ አንብባ በቃ እኔ መሆኔን ማወቅ የለባትም ብላ ነበር። ግን አወቀቻት። በቃ አየቻት። አስባችኋል? በቃ ምን ልበላችሁ ተርበተበተች። ስለዚህ እኔ አንድ ነገር እያወቅኩኝ እህቴ እና እዚህ ጋር እትዬ እየተጎዳች አይኔ እያየ ቃልና በኃይሉ በጭራሽ የእትዬ ንብረት መውሰድ የለባቸው። በቃ የቻልኩትን አደርጋለሁ። በፍጹም እትዬ ለፍታ የሰው ሀገር ተቃጥላ 10 ምናምን ዓመት በስንት መከራ ህይወቷ ከተቀየረ በኋላ ደክማና ለፍታ ያመጣችውን ንብረት ገና ለገና ቃልና በኃይሉ ተመሳጥረው ሊወስዱባት ነው። ይህንን እያወቅኩ ዝም ብል ፈጣሪም ይቅር አይለኝም። ባይሆን የቻልኩትን አደርጋለሁ። እትዬ ራሷ እንድጠብቅ ነው የምፈልገው። እትዬ እንድትጎዳ አልፈልግም። በቃ የቻልኩትን ማድረግ አለብኝ። አይኔ እያየ እትዬ እንድትጎዳ አልፈልግም ብላ ደመደመችው። እናም ሲቀጥል የሄለን ተንኮሏ እንደቀጠለ ነው። በእርግጥ መረጃዎችን ታቃብኛለሽ እዛ ሆነች ስላላትም ሳሚ ያላትን ሁሉንም ነገር ተቀብላለች። የአንቺ ስራ ማስረጃዎችን እየለቀምሽ ለእኔ ማቃበል ነው፣ ከዛ በዘለለ ምንም ነገር እንዳይፈጠር እያላት ነው። እሷ መሽ ብላለች። እናም ቃል ለብቻዋ ቤቱንም ንብረቱንም ልትወርስ ነው፣ ስለዚህ አንተም መንቃት አለብህ እያለችም ስለነገረችው ሳሚ ደግሞ ፋይሉ እኔ ጋር ስላለ ችግር የለውም የሚፈጠረው ነገር ቶሎ ቶሎ አሳውቂኝ ብሏታል። ማስረጃውን እየለቀመች ለመስጠት እዚያው ተጎልታለች። በኃይሉም ደግሞ ከታሰረበት ተፈቶ ከመጣ በኋላም ቃልንም በጎን እያስፈራራት ነው። በጎን ደግሞ ሁሉንም ሚስጥር ለእህቴ እናገራለሁ፣ እህቴን ይቅርታ ጠይቂያት እያለ ነው። ከዛ አጎቴ ምን ሆነሃል እያለችውን እሷም አቤት ማስመሰላቸው ቀጥሏል። እና እውነት ያው ተደብቃ አትቀርም። የፈለገ ቢያስመስሉ፣ የፈለጉትን ቢያወሩ፣ የፈለጉትን ቢናገሩ፣ በነገራችን ላይ የምሬ ነው የምላችሁ የማይቀር ነገር ነው። እውነት መቼም ተደብቃ አትቀርም። ወረቀቱን ከፍታ ካየችው በኋላ እጅግ በጣም ደንግጣለች ሰላም። እናም ብሌኒም አይኗን እንዳፈጠጠች ነው የቀራችሁ እና ብቻ ከባድ ነው፣ በጣም ከባድ ነው።
እናም እንዳልኳችሁ የተፈጠረው ነገር በጣም ከባድ ነው። ሰላምዬ እጅግ በጣም ደንግጣለች። ቆይ ችግርሽ ምንድን ነው? ለምንድን ነው ቦርሳ የምትነኪው? ጃኬትንስ ለምንድን ነው የምትበረብሪው? ትላታለች። ብሌን ለእሷ አዝናላት ነው። ብሌን በጣም ታዝንላታለች። ለሰላም ያላት ቦታ፣ ለሰላም ያላት አመለካከት ልክ እንደ እናቷ ነው የምታያት። እናቷ እንደሆነችማ ብታቅ ታብዳለች። የምሬ ነው የምላችሁ። ግን የምር አንዳንድ ሰዎች መልካም ሰዎች እኮ ከራሳቸው ይልቅ ለሌላ ሰው የሚኖሩ አሉ። አስባችሁታል? ግን እና ከራሳቸው ይልቅ ለሌላ ሰው ሲሉ ዋጋ የሚከፍሉ ሰዎች አሉ። ልክ እንደ ብሌን ማለት ነው። እዚህ ጋር አሁን የሆነ ነገር ቢፈጠር የምትጎዳው ብሌን ናት። በቃ ያለውን ነገር ለማስተካከል የምትጥረው እሷ ናት። ነገሮቹ በቃ ከባድ ነገር ሲፈጠርም ለማስተካከል በቃ የቻለችውን ያህል ደፋ ቀና እያለች ጥረት የምታደርግ ብሌን ናት። ብሌን በጣም ጎበዝና ስማርት የሆነች ልጅ ናት። እናም ቡድን የተከበራችሁ ከአደራ ድራማ ምን ተማራችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሰላምዬና እንዲሁም ደግሞ ብሌን በቅርቡ እንደሚገናኙ በእርግጠኝነት በተስፋ እንጠብቃለን። አቶ በኃይሉና ቃል የሚዋረዱበት ጊዜ ደርሷል። ሁለቱም ሊጋለጡ ነው። ሚስጥሩም እኮ ተበትኗል። በነገራችን ላይ እዚህ ጋር ሚስጥሩን ሄለን ታውቃለች፣ ሳሚ ያውቃል፣ ብሌን ታውቃለች። ወደ 4 ሰው እኮ ነው የሚያውቀው። አስባችሁታል? ስለዚህ በአጭር ጊዜ ውስጥ ሰላም ትደርስበታለች። ቃል ልጇ እንዳልሆነች ትክክለኛ ልጇ ደግሞ ብሌን እንደሆነች በአጭር ጊዜ ውስጥ ትደርስበታለች። አስባችሁታል? ለዛ ነው እውነት ተደብቃ አትቀርም ያልኳችሁ። ለምን ብሌን የጻፈችውን ደብዳቤ በሙሉ ሰታታለች። ስለዚህ ትክክለኛ ልጄ የት ናት ማለቱ አይቀርም። ቀስ በቀስ ትክክለኛ ልጇ የት እንዳለች ትደርስበታለች። ትክክለኛ ልጇ ጉያዋ አጠገቧን ያለችው። ግን ምን ታደርጋላችሁ? አንዳንድ ጊዜ የማናውቀውን ነገር እኮ መገመቱ ላይ ከብደናል። ስለዚህ አጠገቧ እያለች እሷ ግን ቃል ልጇ እንደሆነች ነው ያመነችው። ምክንያቱም በሰዓቱ ቃል ልጅሽ ናት ብሎ ነው በኃይሉ ያመጣላት እንጂ ብሌን ልጇ እንደሆነች ያውቃል። እያወቀ በቃ ሊቀፍላት ውርሷን በቃ ሁሉም ነገር ሊወስድባት ሊነጥቃት ከዛ በኋላ ሊያሳብዳት ሊገላት ማለት ነው። እና ለዛ ነው እንድትጠነቀቅ ነው ሁሉ ድርጊት ብሌን እያደረገች ያለችው ዋጋ እየከፈለች ያለችው። ለዛሬ የመጣሁት ቪዲዮ ይህን ይመስላል። ሰላማችሁ ይብዛልኝ። በቀጣይ እስክንገናኝ አገራችንን ሰላም ያድርግልን። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ባይ ባይ።